ሌላ ሰው እኮ ሊታይ ይችላል። የባሌ ጉለት አይታየኝም፣ የኔ ጉለትም ለባሌ አይታየውም። ለዛ ነው አብረን እየኖርን ያለነው እንጂማ ለአንድ ሰከንድ እንኳን ገስት ላይ ገብታችሁ ስታዙ ለኔ ክብር ካልሰጣችሁኝ የቱ ጋ ነው እናንተ እኔ መውደዳችሁ? የቱ ጋ ነው? በነገራችን ላይ መውደድ ከክብር ይጀምራል። ከክብር ካልበለዚያ ሳታከብሩኝ እንዴት ላክብራችሁ? እንዴት ላክብራችሁ? ሰው ራሱን ሲሰትር ነው ሲቆጥብ ነው የሚቆምበትን ቦታ የሚሄድበትን ቦታ። የሆነ እቃ ስትገዙ አትሰሙም፣ ቁጭ ብላችሁ አታዳምጡንም። ከዛ ነቃው ሲመጣላችሁ መክፈቻው ነው የሚጠፋችሁ፣ መክፈቻው ነው የሚበልጣችሁ። እኔ አሁን ከዱባይ ውጪ አልክም አትግቡ ገስት ላይ ካልኩኝ አንቺ ረቅጠሽኝ ከመጣሽ እነቅልሻለሁ። ለምን? ክብር ያልወደደልሽ አንቺ ነሻ። አላዳመጥሽም። ልክ ዘው ብላችሁ ገስት ትገባላ እንትን ላይቭ ልክ እንደገባችሁ ገስት ላይ ትገቡ እንደሆነ እኔ አላውቅም። እቃም ስትገዙ መጀመሪያ እዩ መጀመሪያ። እኔ አሁን ስሸጥ መጀመሪያ አሳያለሁ። አሳይቻችሁ ነው ኑና ግቡና ግዙ ምለው። አይታችሁ ስትወዱ ነው እንድትገዙ የምፈልገው እንጂ ዝም ተብሎ እቃ አይገዛም። ቆም ብላችሁ መግዛት አለብኝ መግዛት የለብኝም ማሰብ አለባችሁ እኮ። ገባችሁ? ከዛ በተረፈ እማልመቻችሁ እኔ ቤት አለመምጣት መብታችሁ ነው። ጥሩግ ብትሉ ለኔ አጠቅሙኝም አልጠቅማችሁ። በነገራችን ላይ ስተቴን የሚሰበስቡ ሰዎች እቤት ያይምጡ። ምክንያቱም ስተቴን መናገር ነው እንጂ ጀግንነቴን ስለማትነግሩኝ አልፈልጋችሁ። ጥሩግ ብላችሁ ውጡ። ብትኖሩም ባትኖሩም ያው ናችሁ እናንተ። አጠቅሙኝም አታስፈልጉኝም። ለዛ አትምጡ ቤቴ። ደግሞ እግዚአብሔርን ጨዋ ነበረ ቲክቶክ። አሁን ላይ ባለጌ በዝቷል፣ ስነ ስርዓት አልባ በዝቷል። እኔ አሁን ምን ባለጌ ነኝ? እኔ እኮ ከጨዋታ ውጪ ምን እናገራለሁ? አላችሁ አይደል እንዴ አፋችሁ ዝፍጥ የሆነ አፋችሁ እንኳን የምታወጡት እናት ትሳደባላችሁ፣ አባት ትሳደባላችሁ። ለኛ የምትጽፉት ኮሜንት እንኳን ደህና ነገር የለውም። የሰው ነፍስ የምታጥፉት እኮ እናንተ ናችሁ። በእናንተ ኮሜንት እኮ እኔ ደካማ ብሆን እምነት ባይኖረኝ የኔ ራሴን አጠፋለሁ እኮ። አጥፍቼ የኔ መርዶዬን 3 ቀን ቁጭ ትሉ ነበር። ግን እናንተ ማፊ ኮሜንት እግዚአብሔርን የምትጽፉት ኮሜንት ዋጋ ያስከፍላችኋል። በሰው ነፍስ እንኳን ትጠይቃላችሁ። እኔ ጋር እንኳን ባናትሽ ትተኪያለሽ እንጂ የለም ውዴ ማፊ። እኔ አሁን ልሄድ ነው የሚሄድበት